ፋኖ ተብሎ ተጠይቀናል። ፋኖ ታሪክ የተሰራበት ታላቅ ታሪክ የተሰራበት ለሀገርና ለወገን ቤዛ ሆኖ ያለፈ የታሪክ ሰሪዎች ስም ነው። ዛሬም ለወገኑ በፋኖ ስም እየሰራ ያለ ኃይል እንዳለ እናውቃለን። ነገር ግን ደግሞ በፋኖ ስም እየሰረቀ ያለ አለ። ይሄን አናስተናግድ። ይሄንን ፋኖ የሚል ስም ግን ለታሪክ ሰሪው ለዘራፊውም ልንጠቀምበት አይገባም ማለት ያለባችሁ እናንተ ናችሁ። እኛ ደግሞ የእናንተን ፍላጎቶችና ጥቅሞች ክብርና ነፃነት ለማስከበር ደረጃ በደረጃ ምን ችለውን ያህል ሙሉ ህይወታችን ሰጥተን ለማለፍ ዝግጁ መሆናችን ነው የምናረጋግጥላችሁ። የአመራር ለውጥ ጊዜ ይወስዳል እንጂ መሆኑም አይቀር ነው። በተጠና መንገድ ለህዝብ በሚጠቅም መንገድ በፈቃደኝነት መከናወን ያለበት ነው። ለረጅም ጊዜ ያገለግሉ አመራሮች አሉ፣ በፈቃደኛች ይለቃሉ። ግን አናያቸው ከሆነ ነገሩ ከባድ ነው። እነሱም እኮ ህይወት አላቸው። እነሱም እኮ ቤተሰብ መሰረቱ፣ ልጆች አሏቸው። ስለዚህ ጨርሰን እህል ውሃም የማያገኙበት ከስራ ውጭ አውጥተን ልንጥላቸው አንችልም እና ይሄንን እንድትጋሩ